አይ ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ሰላም ሁሉ አማን። እኛ ጋር አሾይና ነው እና ባለፈው በሰራነው ነገር በጣም የሚደበራችሁ ሰዎች ያላችሁ፣ በጣም የደበራችሁ ሰዎች አለ። ኮሜንት የሰጣችሁ ሰዎች አለ። ማዘርን ሄዳችሁ አስደስቷት፣ ሄዳችሁ ማዘር ላይ ይቅርታ በሏት ያላችሁ በሙሉ እኔ እውነት በቃ ሜሴጆችን አይቼ ምን ይሄን አስከፍተናችኋል ብለን ነው እኛ ያው ጀስት ለእንትን ብለን ነበር የሰራነው። እኔ ኮሜንቱን አይቼ በቂ መጨረሻ አንድ ምን ታውቂያለሽ? የተማረ ሰው እንደተማረ ሰው እናወራ አላልኩም እኔ የተማረ እንዴ ነው ተማረሽ ሞተሻል ያላለች ምን አለ በጣም የተገረምኩት እኔ ኮሜንቱን አይቼ ይከፋል መሰለኝ። ቤተሰቦቻችን ለኛ በጣም ይደበራችሁ ለኛ ያላችሁ ፍቅር በሆነ በጣም አትን ብሎናል። እኛ ደግሞ ለማስተማር ብለን ነው ያን ነገር ያደረግነው። ማዘርን ብናስደነግጣትም እኛ ግን ለማስተማር ብለን ያደረግነው። ማዘርን እኮ ይዛኑ ቀልኩ ይቅርታ ጠይቀናል። አንቺ ስላለቀቅሽ ነው እንጂ ይቅርታ ጠይቀናል። ይቅርታ ጠይቀናል ግን ጀስት እናንተን ለማስደሰት እኔ ኮሜንቱን አይቼ በጣም እንትን ብያለሁ። እናንተን ለማስደሰት እንደግማላችኋለን። ሁለተኛ ነገር ልላችሁ የፈለኩት ነገር እቃውን ገዝተን ማዘርን የምናስደስትበት እቃውን ገዝተን እስከምናስተካከል ብለን ነበር። እስካሁን የቆየነው ማለት እስካሁን የቆየነው ዛሬ ተሳክቶልናል። ከእግዚአብሔር ጋር ተሳክቶልናል። ከእናንተ ሞራል ጋር ተሳክቶልናል። ማዘርን ደግሞ እናረጋታለን። ከዚህ ስንጊስ ነው እንሰጣታለን ግን እናንተ ላይ አናቀርበውም። አሁን ዛሬ ግን በእናንተ ግፊት በእናንተ ኃይል ያው ቀረጹና ላኩልን ስላላችሁ እኛውን እዚህ ክፍል ገብተን የምናወራው ከእናንተ ጋር ከኛ ጋር እስከመጨረሻው ታያላችሁ፣ ትደሰታላችሁ። ማዘር ተቀምጣለች ምሳብልታ ጨርሳለች። እስከመጨረሻው ከኛ ጋር ትሆናላችሁ። የእናንተም ደግሞ አስተያየት እንትን ትላላችሁ ማለት ነውና ሰብስክራይብ አድርጉ። ቤተሰብ ደግሞ እያደረጋችሁ እውነት እና በዚህ አጋጣሚ ይቅርታ በሏቸው እና በኋላ ይቅርታ ካስቀየምናችሁ ይቅርታ። ለዚህ ማዘር መጀመሪያ ማዘር ይቅርታ እንበልና ከዛ ወደ እናንተ ይቅርታ ነው። እሷ እያለችም አይመቻችሁም። አሁን በስራ እሺ በቃ አሁን በሉ ከማዘር ይቅርታ ካስቀየምናችሁ ኦሬዲ አስቀየምናችሁ ደብሯቸዋል። ይሄን ያደረኩት ይወላችሁ እኮ ይሄን እንዴ ላውራ እንዴ ይሄን ያደረኩት እኔ ከእህቶቼ ጋር ተስማምቼ ነው። ጓደኞቼ በባህር ሄዱ የሞቱ ሰዎች አሉና ለነሱ ስለዚህ ነገር ያደረኩት ማዘር ሳታቅ ማለትና ለማስተማር ብዬ ነው ይሄን ነገር ያደረኩት እንጂ ማዘርን አስከፋለሁ ብዬ አይደለም የሰራሁት። ፋሚሊ ይገባቸዋል ብዬ ማለት ይገባቸዋል በሙሉ በጣም ነው የሚወዷት። የኛ ፋሚሊዎች በጣም ነው የሚወዷት። የኛ ፋሚሊዎች እውነት እኔ ግን የሰደብሽ ልጅ ግን እኔ በስማ መቼም ማረሳሽ ፎቶሽ ነው ራሱ ለእንተንነት አስቀምጫለሁ። ሰደብ አሁን ይሰደባለሁ ፋሚሊ እሺ ልጅ ተረዱናላችሁ ያስባለሁ። ማስተማር ይሄው ይቅርታ ብለናል። ተንበርከን እናንተንም ማለት ነው ሶሪ በጣም እሷ ነው ለሶሪ ምትይ ሁላችሁ ይቅርታ ሂዱኛ የተማረው ለማስተማር አሁን ሂዱና ሁላችሁ እና እንወዳችኋለን። ቁጭ ብላለች ሂዱና በቃ ሶሪ ቅዳሴ መታለች ብላን ተበል አሁን ከቅዳሴ እኛ እቃ ገዝተናል። ምን ሰጣትን ጊፍት እስከመጨረሻው ተከታተሉን። እንወዳችኋለን። አባይ ተቶሽ ሄደን ሄዳል። የት ሄደ መጣ ምን ያደርጋል በዚህ ሰዓት እኮ በዚህ ሰዓት ምን ያደርጋል ብዬ ነው እኮ በጣም ለከው ጎላ በታች ነው ተቀረቀላችሁ። ምን ብለን ወሬ ያወራን። እንዴት ነሽ? ሰላም አልሽ? አለን በላሽ? በላው ምን ሰበርሽ እኮ ጨረስኩ። እመጣለሁ አብረን እኮ ነው የበላነው እኮ እኔም አብሮሽ ነበር። ወጣ በጣም ዘዘብ ይልምጣ ቆሎ አለቀ እንዴ? አይደል ላምጣልሽ? በኋላ በላነው። እሺ ትንሽ ታርፊያለሽ? ትንሽ ታኝ በቃ ትንሽ ረፍ ይቀርበይ ይቅርታ እንድታረጊልኝ መቼ በቀደም እሷ ሄዳለች። እኔ ሄዳለሁ እርኩሽ በባህር በጣም አዘንሽ እኮ አለቀሽብን። በጣም ይቅርታ። አንቺም አይደለም እኮ እሷ አልሄድም ብላ ቃል ገባችልኝ። አልሄድም እናቴ ሁለተኛ እንደዚህ ነገር አታረጊ አላረግም። በቃ እኔ እቅድ ብያችኋለሁ። እቅድ ብዬሻለሁ። ቦና ልብ ይስጥሽ። አንቺ በዘር ባልሽ በሀብት ተሸነነፉ። ሁለተኛ እንደዚህ እንዳታደርጉ። ሁለተኛ ይሄዳለሁ አትበይኝ። በቃ በቃ ጥላታችሁ ይደፋ። አሜን። እኔ ባስ እንትን ልትሉ ይስማል እኔ ሳም ከልብሽ ነው ይቅርታ ያሽና ከልብሽ እና ለፈንሽል ስጦታውን አምጪው እና ላንቺ የሚሆን ነው ስጦታ ገዝተንልሻል። ያ ወደስቲ ይሄ አክላጥፋችሁ ነበር አንቺ አክላት ገዛባ አጥብሽ ነበር ያው
እንዳታለቅሽ እናቴ ይገባሻል እናቴ ይገባሻል እድሜና ጤና ወደድሽው ያክል ምን አስጨነቃችሁ እኔ አትሂድብኝ እንጂ ለምን እንትን እላችኋለሁ በጣም አዘንሽ እንዴ ወደ ዘለለው እኮ እንዴ እድሜና ጤና ይስጣችሁ ያወጣችሁበት ይትካላችሁ ሁላችሁ ልጆቼ በሙሉ ፍቅር ሰላም ይስጣችሁ ወይ በስመ አብ በድንግል ስም አንቺ ወይ ቃል ገባሽልኝ ቃል ገባ አለዛ አወጣዋለሁ አረ ቃል ገባን እነሱን መርቂ አንቺ ቃል ገባሽልኝ አንቺ ቃል ገባሽልኝ ጋሽ ምን ታዲያ ዳድጊ ስንት ታሳየዋለሽ ወደርሱ እንዴ ወደርሱ ትይኛለሽ መርቂና አሁን አባይ መርቂና እድሜና ጤና ንጉድ ቁምና እንመረቃችሁ አራውጭ ባይ አራዳራጭ አይገባሽ ምጥሜና ይሄን ደግሞ አንዳንድ ነገር ቤት ስር የሚጎልሽ ነገር ካለ ከዚህ በላይ ደግሞ ቢኖረን ብናረግልሽ ይገባሻል እኛ መካስ ነው እንጂ ያለብን ማበሳጨት አይደለም ይሄ ያው ይገባሻል ደግሞ ቤት ስር የጎደልሽ ነገር ካለ አማይበት እናቴ ከልብሽ አውሪ ይቅርታውን በይና እንትን በይና አታልቅሽ አንቺ ደግሞ ማልቀስ ነው እንዴ እና እናቴ በደንብ መርቂን ይቅርታ በጣም እናቴ ይሄ ይጠፋል አሁን ይሄ ወርቁም እድሜ ጤና ይስጥልኝ እንጂ ይጠፋል ግን አንቺ ብትጠፊብኝ ማን ይከስልኛል እሷ ብትጠፋብኝ ማን ይከስልኛል ቃል ገባሽልኝ አወቃ እኔ ማላልኩ እሷ ናት እኮ ያለችው የነበረው በቃ ይቅርታ አንቺ ስላዘንሽብን ስለነበር ይቅርታ አለልሽ ያ ጊዜ አንቺ ማጨበጨብሽ እኮ እንዴ በቃ እድሜና ጤና ይስጣችሁ አሜን ያወጣበት ይትካላችሁ ልቦና ልብ ይስጣችሁ አይለየኝ ንግስቴም እንደዛ ክፉ አይብኝ በትልቅ ደረጃ ድረሱ ሀገራችን ሰላም ይሁን ወጣት ሰርቶ ይግባ ኪሳቸው ወጣት ኪስ ጥብ ይሁን ምን መርቃችሁ አሜን እኔ እንዳደሳችሁ ተደሰቱ በወላችሁ ተደሰቱ በትዳራችሁ ተደሰቱ እሱ ምቀይ ሸረኛ አያርጋችሁ እሱ ቤት አያሳያችሁ የራሳችን እግዚአብሔር ሰጠን ንብላው እንጠጣው ወጣት ይለምንም ሀገራችን ሰላም ይሁን አሮግቶችን እድሜ ይስጠን ባለቤቴም እድሜ ይስጠው አይለየን አንቺ ሁለተኛ እንደዚህ እንዳትል ቃል ገባሽልኝ አይደል ቃል ገባሽልኝ ተልቤ ነው መርቅሽ ተልቤ በቃ ምርቃት ይሁንላችሁ ምርቃት ይሁንላችሁ በሆዴ ያለ በሙሉ ይቅር ብያችኋለሁ እግዚአብሔር ይቅር ይበላችሁ ግን ደስ አለሽ በጣም ደስ ብሎኛል እንዴ በጣም ደስ ያለኝ እናቴ እንኳን ይሄ ግን ይሄ ቀዳል ብትሄጂብኝ የት አገኝሻለሁ ሁለተኛ እንደዚህ አትበይኝ አንቺም ደግሞ እንደዚህ አታገናኝ አስታሪቂ እንጂ ነውር ነው እናት ነኝ ነውር ነው ሐሳባችሁ ሙላላችሁ ኃይለኛ ጥበበኛ ያገኛችሁ ሐሳባችሁ ሙሉ ይሁን ኪሳችሁ እንደ ጠጉራችሁ ያብዛላችሁ ይብዛ ትዳራችሁ ይሟቅ ጎጆዋችሁ ይሟቅ ጓደኛ መጥፎ ጓደኛ ተንኮር ያጋጥማችሁ ዘመድ አዝማድ ምቀኛ ያጋጥማችሁ እናንተ ምቀኛ አትሁኑ እሱ ተሰጥ ኑሮ አትዩ የራሳችሁ ይበቃችሁ በራሳችሁ ይበቃናል እሱ ያየሰው እሱ ቤት ያየሰው መጥፎ ነው አያሳያችሁ ዛሬ አቡነ ሀብተ ማርያም ምርቃት ያርግላችሁ ቁርባን ያብቃችሁ ደም ስጋ ያብቃችሁ እኔም ደግሞ ልቦና ይስጠኝ ወጣ ባለበት የምንም አገራችን ሰላም ይሁን ትጥፋባችሁ እኔ በተፋባችሁ እሺ አልገባምሽ እንዴ እሺ ፍቅርና ሰላም ይስጣችሁ ፍቅርና ሰላም እኔ ሁለተኛ ሾካካ እንዳትዪ ሶካካ አሁን አባጅ ብዙ ነገር አለብሽ አንቺ እኔ አመረቀኝ እኩል ከነሱ እኩል እስማ ለይውሽ ምርቃት ሁሉም ልጆች ምርቃት እንኳን የእናንተ ኢትዮጵያ በሙሉ ያለሱ ምርቃት ይድረሰው ዛሬ አቡነ ሀብተ ማርያም አሁን የሚልሽ ማለት ነው ጋሽዬ እንዳየው ደብቂ እንዴ አሁን በጣም ሳይዋለሁ እንጂ አረ ደብቂው ለነሱ አልገዛም ብሎ እኔና እሱ አንድ ነን እኮ አይ ደብቂ ደስ ይለዋል አረ ደብቂ እኔ ደበቅ ነገር አሰጣችኋለሁ አልፈልግም ደብቂው አንድ ነገር ምንም አይልም ደስ ይለዋል አይ ደብቂው እኔ አልደብቀውም እንዴ ጋሽዬ እሱ መልገዛ ነው ቀሪ ገንዘቤ ጋሽዬ ነው ተስቦ ተደብቆ መሆን ነገር የለም አንደብቅም አሳየዋለሁ ይመርቃቸው አስመርቃቸዋለሁ በቃ አለቀ ይሄን ቀስ ሲኖት ይሄን ነገር ይሄን ቀስ ይያቻቺ ተተጠቀሚ ብሩ እንዳይብሽ ተተጠቀሚ ጋሽ
ለብቻ ተጠቀሚ። በስመ አብ በድንግል ስም ይሄ የሱ ይሄ የኔ በቃ ይሄ ተነወርቆ ራሴ ይሄ የሱ ነው። ፈደጉ አይ አንቺ ለብቻሽ አለ ተስወተለየ ደግሞ እዚህ ነው ተስወተለየ ነገር አልፈልግም። ተስወተለየ ነገር ምንም አታርጉልኝ አልፈልግም። አታስጠቂን እንጂ አባ አለ ተስወተለየ አልፈልግም። አንቺ እኮ አልገባም። ተደብቆ አያውቅም። ቃለ የለሽበት እየመዘሽብን ነው እንዴ? በቃ አንቺ አለሽ ለሷ ሰጣነው ዝም ብለሽ ደብቂ ያልኩሽ እኮ መሰራት ለቺቺ መሰራ ያለ እሱም በሆነ ተጋሽ ቢደብቁ በቃ አንቺ እንደፈለግሽ እናታችን አባችሁ አደብቁ ባለቤት የተደበቀ ሰው ጥሩ አይደለም። አይደብቁ እንደኔና እንደ ጋሽዬ መሆን አለባችሁ። ወንዶች ይደብቃሉ አይደብቁም። እኛ ቤት መደበቅ የለም። ማን ይደብቃ? በሙሽ ደግሞ ኤዲያስ ማን ያለ ለብቻሽ እንድትጠቀሚ እኮ እኔ ብቻ እናንተ ተስወተ ለምን ልትይ ያወጣ እሱ ምን ይቀርበ አይ ቀርበ ልቃት ይሁንላችሁ። አሜን አሜን። እኔ ከመጥፋትሽ በፊት ሾካካ አንቺ አቃጣሪ ከዚህ በኋላ እሷ አይደለሽ የምትቀየረው እኔ ነኝ የምቀየረው። በቃ አትበይ። ለዳዲ ነው የምነግረው። እኔ እንደዚህ ሾኬት ሾካካ ሹኩትኩት ምናምን ነገር አትበይ። አሁን አባጅ አንቺ አሁን አባጅ አገናኝ መርቂ ሁሉ ልጆቼ እንኳን እናንተ ኢትዮጵያ በሙሉ ምልቃቴ ይድረስ ነው። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። አባይ እንዴ ወኛ ወገዛ ነው ሌላ ስለምን ይመረቃል አይባልም። ቤተክርስቲያን አሰማሽን እንዴ እንደዛ ማለት እኮ ነው እንዴ ከሌ ስላልሰማችሁ እንደዛ ነው። በጣም ነው የምንወድሽ፣ በጣም ነው ረጅም እድሜና ከኛ ላይ እድሜያችን እድሜያችን ጥርቅም አድርጊ ሁላችንም አይቻልም። አሜን። እናንተ ነገር ሁላችሁ ምን ብቻ ይበቀበል ምን ዋጋለው ኬሩሬት ኬ3 ኬ4 ኬ5 ኬ6 ኬ7 ኬ8 ኬ10 ኬራቶ ዳዲ ግን መምጣት ነበረበት። አባቴ የዚህ አይነት ካልተገዛለት እኔ ኖ አይሆንም። አውጥተሽ ራሱ ሰጫዋለን። ለአባቴ የዚህ ያህል ካልተገዛለት አይ ኖ አባቴ መምጣት አለበት እዚህ ቤት እንዴት ተጨንቀን እንዳመጣንልሽ እንደ ጦብራችሁ ያዛላችሁ ሳምንት ይከፋልተኛ እንደ ጦብራችሁ እኔ ጨርቆኝ ነበር እኮ እኔ ስታሳባለኝ አረ ምን አባት ቆርጦኝ እኔ ራሱ ጥፊሽ ራሱ ይናፍቀኛል። ይሄም ደስ የምትመጪው ይናፍቀኛል። እኔ አልመታሽም። ይሄ ተለዋት በይ አይ መትሽማ ለኔ እኮ መድኃኒቴ ነው። አልመታሽማ ሁለተኛ አልፈልግም። አይ መች ነው ካልመታሽኝማ እኔ በቃ ካልቆጣሽ ይሄ ስልሽ ላጥ ካላሽ አብዬ 10,000 ብሩ ለዳዲ ይቀር ለኔ ስጪ ነው ተባለ ያልተበለሽ ምን ችግር አለ? ለኔ ስጪ ስንት ከባልሽ ማን ይበልጣል? ባሌ ኧረ እባክሽ እሱ አርጅቷል። እኛ ነን አሁን ያለንሽ። ባሌ በቃ ስልሽ እንደ ጋሼ አይነት የለም። እሱማ አለ ሌሎቹም አሉ እንዴ? ኧረ አሉ የቶቼ ባሎች አሉ ሌሎቹ ባሎች አሉ እሱ አሉ ታላችሁ አንቺ ስመጭ እኮ እኔ በላው እኮ በቃ መጣ አትሉ በቃ ምሽቷል። አትከሰል መጣ ቻው በቃ ኮካ ቻው ደስ አለሽ እንዴት አንቺ ግን ትገርሚያለሽ። እና ታዲያ እኔም እኮ አለሁበት እዚህ ላይ እንትን የልጅነት ቅርሴን ነው አውጥቼ ያዋጣሁት እኮ አንቺም ይሁን ግን እውነት ይሄ ሁሉ ነው የኔ በደል ብሎ ይሄ ሁሉ ማለት ደረብ ታዲያ እናርጋቸው በጣም ትንቤ ንግስቴ ስታሳባለኝ ያቀንኮ በጣም ታምንትን ብዬ ነው በፍራ እንዴ በነሱ አይወስብኝ ማለት ነው። እንዴ